ጨጓራን ያቃጥለኛል፣ ወዲያው ሆዴ ይሞላል፣ ያስገሳኛል፣ ይወጥረኛል፣ ጋዝና የአየር ችግር ያስቸግረኛል ትላላችሁና ይሄ ምልክቱ ምንድነው? የጨጓራ ባክቴሪያ ነው? አሲድ ነው? ኢንፌክሽን ነው? ቁስለት ነው? የሚለውን ዛሬ በዝርዝር አሳያችኋለሁ። ሰላም ጤና ይስጥልኝ። አሁን ምነግራችሁ ስለ ጨጓራ ባክቴሪያ ነው። የጨጓራ ባክቴሪያ ምልክቶቹ ምንድናቸው? የጨጓራ ባክቴሪያ ወይም ደግሞ የኤች ፓይሎሪ የምንለው ምልክቶችን አንድ ባንድ እነግራቸዋለሁ። መውሰድ ስላለባቸው መፍትሄ ደግሞ እነግራቸዋለሁ። ይህን ቪዲዮ እስከ መጨረሻው ድረስ አብራችሁ ከቆያችሁ የጨጓራ ባክቴሪያን ወይም ደግሞ ኤች ፓይሎሪን መነሻውን መንስኤውን ከነ መፍትሄው አስቀምጥላችኋለሁ። ይሄንን ቻናል ሰብስክራይብ እና ላይክ በማድረግ ብትጀምሩ ደግሞ የበለጠ ተጠቃሚ ትሆናላችሁ። ወደ ማብራሪያው። የጨጓራ ባክቴሪያ ከጨጓራ አሲድ ከኢንፌክሽን ምንድነው የሚለየው? አሁን ማሳያችሁ የጨጓራ ባክቴሪያ ምልክቶቹ ምንድናቸው? የታመመው የጨጓራ አሲድ ነው፣ ባክቴሪያ ነው፣ ኢንፌክሽን ነው፣ ቁስለት የሚለውን ለይተን ማወቅ ስለሚገባ፣ ምክንያቱም የምንወስደውን መፍትሄ ለመውሰድ መጀመሪያ ያመመ ምን እንደሆነ ማወቅ ያስፈልጋል። ዛሬ ማሳያችሁ ስለ የጨጓራ ባክቴሪያ ወይም ደግሞ የኤች ፓይሎሪ ነው። ምልክቶቹ ምንድናቸው? እነዚህን በዝርዝር እናያለን። ይህን ቪዲዮ እስከ መጨረሻው አብራችሁ ተከታተሉ። ከምልክቶቹ መካከል የመጀመሪያው ሆዳችን ማቃጠል ነው። በተለይ የላይኛውን ፓርት ማቃጠል፣ ሆዳችን መንፋት፣ ወዲያው መጥገብ፣ 2-3 እንደጎረስን ብዙ የበላን የሚመስል ስሜት መሰማት፣ ማስገሳት፣ ማቃር፣ ሆዳችን መንፋት፣ እነዚህ ምልክቶች ካሉ በቀጥታ ይሄ የጨጓራ ባክቴሪያ ነው ወይም ደግሞ ኤች ፓይሎሪ ነው። በተለይ ጠዋት ስትነሱ ምራቅ ማለት የማቅለሽለሽ ስሜት ካለባችሁ ኮምፕሊትሊ ደረጃው ከፍ ያለ የኤች ፓይሎሪ ስሜት አለባችሁ ማለት ነው። ብዙ ጊዜ ሆዳችን ባዶ ሲሆን የመቁሰል ስሜት ይሰማል። ከፍተኛ የሆነ ቁስለት ይሰማቸዋል። መንቀሳቀስ፣ ዝቅ ማለት፣ ማጎንበስ፣ ቀና ማለት በጣም ስቃይ ነው የሚሆነባችሁ። የምግብ ፍላጎታችሁ በጣም ይቀንሳል። የምግብ ፍላጎታችሁ በጣም ስለሚቀንስ በዛው ልክ ምናችሁ ይቀንሳል ማለት ነው። ክብደታችን በዛው ልክ ይቀንሳል። የሰውነታችን የክብደት መጠን በሚገርም ሁኔታ እያሽቆለቆለ ነው የሚሄድ። ምክንያቱም የምንበላው የምግብ መጠን እየቀነሰ በሄደ ቁጥር የሰውነታችን መጠን በዛው ልክ ይቀንሳል ማለት ነው። ሌላው የሰገራችሁ ከለር ይጠቁራል። ከተለመደው የሰገራ ከለራችን በጣም ይጠቁራል ማለት ነው። ያ ማለት ደም ወደ ውስጥ ወይም ደግሞ ወደ ጨጓራችን የተወሰነ የደም መጠን መፍሰስ ጀምሯል ማለት ነው። ከጨጓራችን ወደ ሰገራችን የደም መፍሰስ እንዳለ ያሳያል። የድካም ስሜት ይሰማናል። ምግብ ስንውጥ የመዋጥ ችግር እዚህ ጉሮሯችን አካባቢ ላይ ይዘናል። መዋጥ እንቸገራለን። ኢንተርሱ ፍላጎቱ ስለማይኖር የመዋጥ አንደኛ የምግብ ፍላጎታችን ስለሚቀንስ ማለት ነው። ስለሚቀንስ የመዋጥ ችግር ያጋጥመናል ማለት ነው። የድካም ስሜት ሰውነታችን በጣም መድከም፣ በቃ ቁጭ ብለን ራሱ ይደክመናል ማለት ነው። መንቀሳቀስ አንችልም። ቁጭ ብለን ስራ መስራትም አንችልም። እንቅስቃሴዎችን ለማድረግ እንቸገራለን ማለት ነው። ሌላው ማስታወክ፣ ትውከታችን ደም የቀላቀለ ትውከት ያመጣል። ያላችሁ የጨጓራ አሲድ ሳይሆን የጨጓራ ኢንፌክሽን ምናምን ሳይሆን ኤች ፓይሎሪ ወይም ደግሞ የጨጓራ ባክቴሪያ ተጠቂ ሆናቸዋል ማለት ነው። ይሄንን ተልባን፣ ማርና ነጭ ሽንኩርትን በመጠቀም እንዴት የጨጓራ ባክቴሪያቸውን ማከም እንደምትችሉ ቀደም ብዬ የሰራሁት ቪዲዮ አለላችሁ። ፕሮፋይል ላይ ገብታችሁ ተመልከቱት። ቤታችሁ ናችሁ 70-80% ማስታገስ ትችላላችሁ። የጨጓራ አሲድ ምልክቶቹን ምንድናቸው? የጨጓራ አሲድ ብዙ ጊዜ የሆዳችን የመቁሰል ባህሪ ሊያመጣ ይችላል፣ ልክ እንደ ባክቴሪያው ማለት ነው። በተለይ ማጎንበስ እንቸገራለን። ከባክቴሪያ በጣም የሚለየው ፈሳሽ ወደ ላይ ይመጣል። የበላነው ምግብ በፈሳሽ መልክ ወደ ላይ ሲመጣ የሚታዩ መራራም ጣዕሞች ቴስቱ በጣም የመምረር ወይም ደግሞ የመኮምጠጥ ነገር ያሳያል። ደረታችን ላይ በጣም ማቃጠል፣ ጉሮሯችን ላይ በጣም ማቃጠል፣ በጣም የሚያቃጥል ስሜት ሲያስታውካችሁ በጣም መራራ ነገር ከወጣ ኮምፕሊትሊ ይሄ የጨጓራ አሲድ ነው። ልክ እንደ ጨጓራ ባክቴሪያው የምግብ ፍላጎት መቀነስ ሊኖር ይችላል። ጉሮሯችን መከረክ፣ ድምጻችን መጎርነን፣ የድምጽ መቆራረጥ፣ ጨጓራችን በሚያማችሁ ጊዜ ድምጻችሁ ጎርነን የሚል ከሆነ ወይም ደግሞ ድምጻችሁ የሚቆራረጥ ከሆነ አር ካለው እነዚህ ምልክቶች ካለው ኮምፕሊትሊ የጨጓራ አሲድ ነው ያለባችሁ ማለት ነው። ሌላው ሳል ነው። በጣም ደረቅ ሳል፣ ምንም ማከታ የሌለው ደረቅ ሳል የሚያስላችሁ ከሆነ የጨጓራ አሲድ አለባችሁ። በተለይ አስመሪም ነገራቸው ፈሳሽ ወደ ላይ መምጣት የጨጓራ አሲድ ምልክት ብቻ ነው። ሌላው ጨጓራ አሲድ ምልክቶቹ ልክ እንደ ልብ ህመም፣ ከፍተኛ የሆነ የልብ መታወክ ያመጣል። በተለይ ቀጥ ብላችሁ ቆይታችሁ ጎንበስ ለማለት እዚህ ከሆዳችሁና ከደረታችሁ መጋጠሚያ አካባቢ ላይ ከፍተኛ የሆነ ስሜት ይሰማቸዋል። ጎንበስ ለማለት ስትፈልጉ እዚህ ከደረታችሁ
የደረታችሁ ታችኛው ፓርትና የሆዳችን መጨረሻው ላይ ፓርት ማለት ነው ከፍተኛ የሆነ ስሜት ይሰማችኋል። ዝቅ ለማለት በጣም ትቸገራላችሁ። የጨጓራ ባክቴሪያው ዝቅ ለማለት እንደሚያስቸግራችሁ ነግሬያችኋለሁ። እሱ ግን ሆዳችሁ ላይ ነው። ሆዳችሁን እጥፍ ለማድረግ በጣም ትቸገራላችሁ ማለት ነው። አንዳንዴ እንደዚህ ሆዳቸውን እንደዚህ አድርጋችሁ ይዛችሁ ነው ቀናና ዝቅ ማለት የምትችሉት የጨጓራ ባክቴሪያ ሲሆን፣ የጨጓራ ሴል ሲሆን ደግሞ ከሆዳችሁ ላይኛው ፓርት ላይ እንደዚሁ ከፍተኛ ቁስለት ሊሰማ ይችላል ማለት ነው። ይሄ እንግዲህ የጨጓራ አሲድ ምልክቶቹ ናቸው። ስለዚህ የጨጓራ አሲድ ያለበት ሰው ምን አይነት ምግቦችን እንዲመገብ ይመከራል፣ የትኞቹን የምግብ አይነቶቹንስ መመገብ የለበት የሚለውን ደግሞ በቀጣይ ቪዲዮ ስለምሰራላችሁ ተከታታይ ቪዲዮ በዚህ ጉዳይ ላይ ስለምሰራላችሁ እየተከታተላችሁ ቪዲዮዎችን ተመልከቱ። ራሳችሁም በቤታችሁ ነው በአመጋገብ ብቻ በአመጋገብ ማሻል ለውጥ ማግኘት ስለምትችሉ። በነገራችን ላይ የጨጓራ ባክቴሪያና የጨጓራ አሲድ ሕክምና ሄዳችሁ ታዞላችሁ ከሚሰጣችሁ መድኃኒት ይልቅ በተሻለ እቤታችሁ በምታደርጉት ትሪትመንት የሚገርም ለውጥ ማየት ትችላላችሁ። ቪዲዮዎችን ማየት ትችላላችሁ። በስንት ሰዎች እቤታቸው ሆነው እየታከሙ በነጭ ሽንኩርት በማርና በተልባ እንደ ጨጓራቸውን እያጸዱ እንደሆነ በተደጋጋሚ ነግሬያቸዋለሁ። ስለዚህ አሁንም ተከታታይ ቪዲዮዎችን ስለምሰራ ይሄን ቪዲዮ ላይክ በማድረግ ትመለከቱ። ይሄን ቪዲዮ ላይክ አድርጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። በዚህ በሽታ ዙሪያ ላይ የተለያየ ምክር ደግሞ ካስፈለጋችሁ እኔን እንድታገኙኝ ቤተሰብ መሆንን አትርሱ። ሰብስክራይብ ትላትን ነገር ሳትነኳት አትውጥላለሁ። ሰላም